ማርታ እየሰማሽ ነው አይደለ? ኤፍሬም እንደዛ አይደለም የሚሆነው። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። መጀመሪያ መጨቃጨቅ ነው። ኤፍሬም ልቀቃት፣ እሷን ልቀቃት። ቆይ ምንድነው መናገር አልፈልግም፣ ግን አባቴ ነበር ይሄንን ታሪክ የነገረኝ። እናቴ በስደት እያለች ነበር ያረፈችው። አትረዳኝም? ከዚህ ቤት መውጣበት ምንም አይነት ጉዳይ የለም እኮ ሱቅ ሲላኩ እንኳን እንደ እስረኛ እቃ ገዝቶ ወደ ውጭ አስቀምጠው ነው የሚሄዱት። እንጀራ እናቴ ናት ብሎ ነው የሚያስበው የሚያውቀው። እኔ ግን ከኤፍሬም አባት ጋር ምንም አይነት ሪሌሽን የለኝም። ይሄንን ህይወት ስኖር ነው እኔንም ከእድሜ በታች ከሆነው ኤፍሬም ጋር ህይወትን እንድጀምር ያሳስበኝ። ከዚህ ህይወት መውጣት አለብኝ ብዬ ውሳኔ እንድወስን ያደረገኝ ከዚህ ህይወት ለመውጣት ነው። ማርታ ይሄን ሁሉ እኮ ነገር በግልጽ ብነግሪኝ እኔም ያለ እድሜ ቤት ተከራይቼ በስቃይ ባል ነው። እንዴት ነው የምነግራችሁ? እንዴት ነው የምነግርህ? እኔም ያለ ማንነት እንዳልቀር ብዬ ቢያንስ በድብቅ እሷን እያገኘው ብዙ ነገሮችን ላረግላት አስቤ ነበረ። ያው እንደነገርኩ ነው አባቴ እነሱን ማግኘቱ ወይም ከሷ ጋር መነጋገሩ እነሱ እንደምፈልግ እንኳን አያውቅም። ያው እህቴ እንደሆነች ውስጤት ስለተሰማኝ እንዲሁም ስላረጋገጥኩኝ ከአባቴ ከመጠየቅ እንዲሁም ከአባቴ ጋር ከማውራት ብዬ ነው እዛ ቦታ ሄጄ እንክብካቤ ሳረግላት የነበረው። እንዲህ መሰለህ ያው ልጅነቴን አብሬያት ነው ያሳለፍኩት። ከቤት አትወጣም ብዙም እሷ በቃ አይደለ ያው እሷ ከአባቴ ውጪ ማንንም የማታገኝበት ሁኔታ ውስጥ ስለነበረች ያው ነገሮችን ከኔ ጋር ለማድረግ ሌላ ነገሮችን ትሞክር ነበር። ትለኛለች ያን ግንኙነት ስለምትፈልገው እንደሆነ ብዬ አመኜ ነው ችላ ብዬ ያለፍኩት እንጂ ብዙ ተደጋጋሚ ጊዜ የሆነ ማቆ ነገር አለ እያለች ትነግረኝ ነበረ። ሰሚኛለሽ? አርፈሽ ቁጭ በይ። የምታውቂያቸው ሚስጥሮች እያንዳንዱ ነገር ትነግሪናለሽ። እዚህ ቤት ላይ የመጣን ይሄ ኤፍሬም መኖሪያ ቤት ነው አይደል እንዴ? ምንም ተረጋግቼ እያወራው ያለሁት የጋ አካል ነኝ ስላልከኝ ነው። ኤፍሬም ደግሞ አዎ የአባቱ ቤት ነው። ምክንያቱም እኔ ከኤፍሬም ጋር ምንም የተለየ ግንኙነት የለኝም። አዎ ቤቱ ነው ና ማለት ግዴታ ነው። ምንም አይነት ምክንያት አልነበረውም። ያው የአባቴ ጓደኛ ስለሆነ ነው እዚህ ያመጣኝ። እዚህ መጥቼም ያው በተወሰነ መልኩ ትምህርቴን እዚህ ከመምጣቴ በፊት ተማሪ ነበርኩኝ። ከህይወት ጫና ነው። እኔ እንደነገርኩ ምንም ለየት ያለ ህይወት የለኝም። ያለ መታደሌን ሳስበው ኤፍሬምን በዚህ መንገድ እንዳይዋረገኝ ብቻ አላቅም። አልተረዳኸኝም? አንተ እንደምታየው እኮ ነው ህይወት። እዚህ ቤት እኮ ነው ውሎዬ፣ እዚህ ቤት እኮ ነው አዳሬ። ታያለህ፣ ሱቅ እንኳን እንድወጣ ትፈቅዱልኛላችሁ እንዴ? አድምጠኝ። አባት እኮ እዚህ ቤት አመጣኝ። እያየህ እኮ ነው። ሰሚኛለሽ? እያየኸኝ እኮ ነው። የኔ ስራ እኮ ሱቅ እንኳን አልሄድም። ደጅ ላይ የተቀመጠ እቃ እኮ ነው ወደ ቤት የማስገባው። እንዴት ነው ከውጭ ሰው ጋር ህይወትን አስቢኝ ብለህ የምትነግረኝ? ለአመታት ሚስጥር ሆኖ የቆየ ጊዜ እኮ ነው። ለጊዜያት ለዘመናት እኮ ሚስጥር ሆኖ የቆየ ነገር ነው። ምንድነው አለሙ? ምንድነው የተደበቀው ሚስጥር? እንግዲህ አሁን ያልካቸው ስማቸውን የጠራቸው ወይ ችግር ደርሶባቸው ስንረዳቸው ነው ያልካቸው ልጆች የእህቴ ትክክለኛ ልጆች አይደሉም። በኋላ ላይ ግን በአድራሻ ምክንያት ተራራቀ። አዲስ አበባ ከመጣ በኋላ ላገኛቸውም አልቻልኩም። ይሄ ስለሆነ የባዕድ አምልኮ ነገር የማይሰራ ነው ብዬ ስለማምን በዛ ነው ያልነገርኳቸው። እኔ እኮ ቅድም እኮ ነግሬሃለሁ፣ ትክክለኛ ወላጅ እናት አባታቸው አሉ ብያለሁ። ነገሮች እንደማይስተካከሉ ነበር እያሰብኩ የነበረው። እድሜ ለእናንተ ያን አስተሳሰቤን እንድቀይር አድርጋችሁኛል። ለምትነግረኝ አሞኛል ስትለኝ እኔ ደግሞ ስለምወዳት እፈራለሁ። እንዳኔ የምትሆን ይመስለኛል። እሷ ዝም ብላ ነው ነገር የለ ዝም ብላ መጥፎ ነገር ነው የምታወራው። ግን ከዛ ያን ያለችኝ ሰውዬ አላልኩ እጄ ሳየው የለም ሞቷል። ዘመናዊ ሕክምናማ እርግማን ነው ሊሉሽ አይችሉም። አይ እርግማን ነው የተባለው የተፈጠረው ነገር እርግማን ነው እና መተትም ነው። ስለዚህ አለች። ብቻ በቃ ስለዚህ ነገር የምትነግረኝም
እንደዚህ አታርጊ እንደኔ ትሆኛለሽ ያምሻል የምትለኝም እሷ ብቻ ነበረች። ማንም ስለዚህ ነገር የሚነግረን ሰው የለም። አጎታችንም እንዳልኩህ ከሰርጉ በኋላ አግኝተነው አናውቅም እና ማንም የሚነግር ሰው የለም። በቃ ያለነው እኔና እሷ ብቻ ነን። ያው እንደነገርኩህ አባታችን ድሮ ነው የሞተው ልጅ እያለ እናታችንም ያው እኛን ካሳደገችን በኋላ እሷ ሞታለች። ስላጎቴ ያው እሷ እንዳለችው ሰርጉ ላይ ምናምን ነገር አይቼዋለሁ። የዛኔ ሰላም ምናምን ተብለን ግን ስለሱ እኔ ምንም አውቀው ነገር የለም። ነገርኩህ። እኔ የምነግርህ ነገር የማስረዳህም ነገር ስለዚህ ጉዳይ የለም። ይህንን ነው እያልኩ ያለሁት አይደለም እንዴ? ምናልባትም በልጆቹ ስነልቦና ላይ ትልቅ ተጽዕኖ ሊያመጣ ይችላል። እኔ እውነታውንም ከመናገር ያለውን ነገር ሁሉ ለልጆቹ ነግሬ ሌላ ነገር ውስጥ ከሚገቡ ልጆቻቸው እነሱ ጋር ካደጉ የነበረው እርግማን ሲወርድ ሲዋረድ የነበረው ነገር ልጆቻቸው ላይ እንደሚያርፍ ልጆቻቸው በሰላም እንደማያድጉ ወይ እርግማኑ ደግሞ እንደሚደርስባቸው ስላመኑ ልጆቻቸው እነሱ ጋር እንዲያድጉ አልፈልጉም። ያለው ነገር በሰዓቱ ያው እንደ ልጅ እዛ እያደጉ ያለው እኔም በመጣው ሰዓት አጎቴ ብለው ነው የሚቀበሉ። እንግዲህ አጎታቸው እንደሆንኩ ነው እነሱ የሚያውቁ። ነገር አለ ብለህ ነው የሚል ነው አባትየው የተናገረው። ያልሞከልነው ነገር አለ ብለህ ነው። አሁንም ደግሞ የእኛ ጣጣ ወደ ልጆቹ መሄድ የለበትም። ሰላም ሰላም ውድ ተመልካቾቻችን፣ እንግዲህ ገና ከመግቢያችን ወደዚህ አይነት ቦታ ላይ ነው የመጣነው። እዚህ ቦታ ላይ የመጣንበት ምክንያት ደግሞ መክሊትን የት እንዳገኘናት ታውቃላችሁ መቼም አይደለ? የሆነ ቦታ ላይ ድብቅ ብላ የምትቀመጥበት ቦታ ነበር ተብሎ ነው እና ከመክሊት ጋር ስናወራ በነበረበት ቆይታ ላይ አንድ ተደብቆ የሚያያት ሰው እንደነበር ጥቆማ ሰጥታናለች። ከዛ በተጨማሪ የሷ አጎት ነኝ ያለው ግለሰብ የተለየ ነገር ነግሮን ነበረ። እንግዲህ ትክክለኛ ወላጇ ሌሎች እንደሆኑ ብዙ የሚያውቀው ነገር እንዳለ ነግሮን ነበር። ነገር ግን መክሊትም ትንሽ ጤንነቷ እየተሻሻለ ስለነበረ አንድ ተደብቆ የሚያየን ሰው ነበር። አልፎ አልፎ ደግሞ ምግብ ያመጣልኝ ነበር። ያንን ሰው በደንብ አውቀዋለሁ። እዛ ቦታ ላይ ተደጋጋሚ ጊዜ ይመጣል ብላ ነበር። ስለዚህ የሚመጣበት ቦታ ላይ ነው ያለነው ማለት ነው። መክሊት የምትቀመጥበትን ቦታ እናውቃለን፣ ወዴት እንደሚመጣ እናውቃለን። ስለዚህ እዚህ ቦታ ላይ እሱን በደንብ የምንጠብቀው ይሆናል። ይመጣል አይመጣም የሚለውን አብረን ያለ ማለት ነው። እንደመጣ እሱን ይዘነው ይሄ ግለሰብ ማን ነው? ለምንድነው ተደብቆ ሁልጊዜ መክሊትን የሚያየው? ለምንድነው ቀርቦ ሊያወራት የማይፈልገው የሚለውን ነገር ደግሞ ከሱ ምላሽ የምናገኝ ነው የሚሆነው ማለት ነው። እስኪመጣ እንጠብቀዋለን እኛ። እናንተ ግን አብራችሁን ቆዩ። የልቴን ነው ምንድነው የሚያስሮጥ? ምንድነው እንደም እኮ ለምን ሮክ? ለምንድነው የምታባረው? ለመጣው እዚህ ቦታ ላይ ለምንድነው የምትከተለው? ምንድነው የሚያስሮጥ እንዴ? ቆይ ማን ልታይ ነው እዚህ ቦታ ላይ መጣው? እኔ ማን ፈልገ ነው እዚህ ቦታ ላይ መጣው? ና እንጂ ወዴት ነው የምንሄደው? ና ሂድ፣ ያዘው ና ካሜራው ናት። ና ሂድ እንዴ! ምንድነው እናንተ ሰው? አዎ ቴኒች አልኩህ እኮ በጣም ደጋግሜ ነግሬያለሁ። ምንም ልትረዳኝ አልቻልክም። ሰማኛለህ? እዛ ቦታ ላይ ያገኘንህ በተለየ ሁኔታ ያንን ሴት እያየ ነበር፣ ወይ ደግሞ እዛ ቦታ ላይ እንደምትመጣ ተነግሮን ነበረ። ተደጋጋሚ ጊዜ እየመጣ እንደምታያት ደግሞ መክሊት ለእኛ ጥቆማ ሰጥተናለች። ስለዚህ እንዴት እዛ ቦታ ላይ ልትመጣ ቻልች? እህትህ እንደሆነች በምናውቀ እስካሁን ድረስ ልታገኛቸው አልቻልክም። እያንዳንዱ ነገር መናገር መቻል አለብህ። አሁን እኛ እሷ የሰጠችንን ጥቆማ መሰረት አድርገን ነበር እዛ ቦታ ላይ ሄድነው። እንዴት ነው እህትህ ሆና እስካሁን ዝም ያልከው? እቺ ልጅ ታማ ረጅም ዓመት ብዙ አይነት ነገር ስቃዮችን አሳልፋ ነበር። ከዛ በተጨማሪ የእሷ እህት ብዙ አይነት መከራ፣ ብዙ አይነት ስቃይ አሳልፋ ነበር የነበረው። እህትህ ሆና እንዴት አስችለው እስካሁን ዝም አልክ? ያው ቅድም እኮ ነግሬያለሁ እህቴ መሆኗን። በእርግጥ ያው አንተ እንዳልከው ነው። ብዙ ጊዜ ደጋግሜ ወደዚህ ቦታ ስመጣ ታይቼ ሊሆን ይችላል። ምክንያቱም መናገር አልፈልግም፣ ግን አባቴ ነበር ይህንን ታሪክ የነገረኝ። እናቴ በስደት እያለች ነበር ያረፈችው። ያው እኔ ደግሞ ከአባቴ ጋር ነው የኖርኩት። እናትም አባትም ሆኖ ያሳደገኝ እሱ ነው እና ብዙ ጊዜ ከልጅነት ጀምሮ የማንነት ጥያቄ አለብኝ። ቤተሰቤ ማን ነው? እህቶች፣ ወንድሞች እንዴት አልኖሩኝም እያልኩ ጠይቆ ነበረ። ግን ያው በቃ ብዙም ሊነግረኝ ፍላጎት አልነበረውም። የሆነ ቀን ግን እህቶች እንዳሉኝ ግን እነሱ ማግኘት አስፈላጊ እንዳልሆነና ምንም ጥቅም እንደሌለው ነገረኝ። ግን ያን ነገር ካወቅኩ በኋላ ምንም ውስጥ ያርፎ ሊቀመጥ አልቻለም። ምክንያቱም እህቶች ካሉኝ ማግኘት እንዳለብኝ ተሰማኝ። ያው እንደነገርኩ ያው እንዳወቅከው በተደጋጋሚ እዚህ ቦታ እየመጣሁ እዚህ ጋር ስቀመጥ የነበረች ልጅ ነበረች ቅድም ያገኘኝ ቦታ። እሷ እህቴ እንደሆነች ስላወቅኩኝ እከታተላት ነበረ። ግን በቃ ዛሬ ስመጣ ግን የለችም። አባቴ ደግሞ
ነግሬው እንዳገኟቸው አብረን እንድንፈልግ ወይም ሌላ ነገር እንድናደርግ ብዬ አስቤ ነበር። ግን እሱ ያንን ነገር አልፈለጉም። በቃ እኔም ያለ ማንነት እንዳልቀር ብዬ ቢያንስ በድብቅ እሷን እያገኘው ብዙ ነገሮችን ላረግላት አስቤ ነበረ። እሺ፣ ስለዚህ አሁን እየነገርከኝ ያላቸው ነገሮች አሉ። እህት ከሆነች ፈልጋ አግኝታታል። ታዲያ ለምን ቀርበህ ልታወራት አልሞከርክም? ታማሚ እህት እንደሆነች ነው የምናውቀው እና አንተም ተደጋጋሚ ጊዜ እየሄድክ መታየት ደግሞ ያው ለቃሉ አጠቃቀሚ ቅርታ ተመልካቾቻችን እብዷን ወይ ደግሞ ትንሽ የሚያማትን እህትን ነበር እና ለምን እሷ ጋር መሄድን ለምን ቀርበህ ልታወራት አልሞከርክም? ያው እንደነገርኩ ነው አባቴ እነሱን ማግኘቱ ወይም ከእሷ ጋር መነጋገሩ እነሱ እንደምፈልግ እንኳን አያውቅም። ያው ምንም ጥቅም የለውም ነው የሚለኝ። እንግዲህ ለምን እንደሆነ ብዙ ነገሮችን እንደደበቀኝ ይሰማኛል። ግን እኔ እሷን ከመፈለገውንም ወደኋላ አላለም። እንግዲህ አባትህ ያው በተለይ እናትህ በልጅነት እንደሞተች እና ስደት ላይ እንዳለች እንደሞተች ቅድም ይዘንም ስንመጣ በተወሰነ መልኩ እንትን ስትል ነበር እና እንዴት ነው ይሄ ነገር ሊሆን የቻለው? አባትህ ግልጽ አድርጎ የነገረ ነገር የለም? አይ እስካሁን ብዙም እንድጠይቀው እሱ ፈቃደኛ አይደለም። ግን እናቴ በስደት ላይ እንደሞተች እንጂ ሌላ ብዙም የነገረኝ ነገር የለም። ይቅርታ። እነዚህን እህቶችን ካገኘ በኋላ ወይ ደግሞ በተለይ የሚያማትን እህትን ተደጋጋሚ ጊዜ እየመጣ እንደው እሷ ለኛ ጥቆማ ስትሰጠን የነበረው እንደውም እዛ ቦታ ላይ እየሄድክ ጭምር አንዳንድ ጊዜ ምግብ የሚሰጠኝ ሰው ነበረ። እህቴ ብቻ ነበረች ምግብ የምታመጣለኝ፣ ግን ያስቀምጥልኝ ነበር እና ግራ ይገባኝ ነበረ። እሱን ምግብ አልበላም እንደውም ምናምን ትል ነበር እና ይህንን ሁሉ ማድረግ እያረክ ከሆነ እንዴት ልትቀርባት አልቻልክም? ወይስ ልታስቀርብ ፈቃደኛ አልነበረችም በሰዓቱ? አይ በእሷ ምክንያት እንኳን አይደለም። ግን ያው እንደነገርኩ አባቴ ብዙም ነገሮችን ግልጽ አድርጎ አልነገረኝም። ሲቀጥል ደግሞ እነሱ ማግኘቴ ምንም ትርጉም እንደሌለው እየነገረን ያሳደገኝ። ያው እኔ አሁንም ቢሆን ማንነትን ፍለጋ ስለሆነብኝ ነው እንጂ የእሱን ቃል ማለፍ ፈልጌም አልነበረም። ለዛ ነው ይህን ሁሉ ነገር የማደርገው። እንደው እስኪ ምናልባት ስላስተዳደገ ማወቅ ካለብኝ በተለይ አባትህ እንደ እናትም እንደ አባትም ሆነው እንዳሳደገ ነበር የነገረህና እናንተ ካረፈች በኋላ የነበራችሁ ህይወት ምን ይመስል ነበረ? አባትህ አንተን ሲያሳደግ ምን አይነት መስዋዕትነት ነበር የከፈለው? ምናልባት ያው ለታሪካችን ግብዓት ስለሚሆን የሚያስፈልገን ነገር ካለና ትክክለኛነትን ለማረጋገጥም ስለሚያመችን ብትነግረኝ። እሱ እሺ። ስለ አባቴ መናገር በጣም ነው የሚከብደኝ። አባቴ ማለት ለእኔ ብዙ ነገሬ ነው። እናትም አባትም ሆኖ ያሳደገኝ እሱ ነው። እናቴን እሱ ካለኝ ነገሮች ውጪ በምንም አላውቃትም። ግን በቃ እናቴን እንኳን ናፋቂ እንዳልሆን አድርጎ በጣም በጥሩ እንክብካቤ ነው ያሳደገኝ። ግን የሆነ ጊዜ ላይ አንዲት ሴት ቤታችን መጣች። አብራን የምንኖር አንዲት ሴት አለች እና ከእሷ ጋር ጥሩ ግንኙነትን ያለን። ብቻ አባቴ ለእኔ ብዙ ነገር ነው። እንደው ያቺ ሴት ወደ እናንተ ቤት ስትመጣ ከአባት ጋር የትዳር ግንኙነት ነው የነበራት? አባት በምን አይነት መንገድ ነበር ያመጣት እና ለአንተስ ምን አይነት ስሜት ነበር የነበራት? ይህን ነገር ማወቁ አስፈላጊ ነው? ይኸውልህ ትሰማኛለህ፣ እዛ ቦታ ላይ መጥተህ ስትከታተላት እንደነበር ነው የማውቀው። ያ ማለት ደግሞ ወንጀለኛ ሁን አትሁን ምንም ማረጋግጥበት ነገር የለም። እያንዳንዱን ነገር ግልጽ ለማድረግ ያንተን ቤተሰብ ጉዳይ ከዛ በተጨማሪ እያንዳንዱን ማወቅ ያለብኝን ነገር እስካላወቅኩኝ ድረስ በተለየ አይነት መንገድ የምጠይቃቸውን ጥያቄዎች መመለስ አለብን። ተግባባል? ስለዚህ ስለሷም ከዛ በተጨማሪ ስለ አባትህም የምጠይቅን እያንዳንዱ ነገር ትነግረኛለህ። እነዚህ ሁለት ልጆች መክሊትና ትዝታ የተባሉት ሴቶች በብዙ ስቃይ ሲፈተኑ የነበሩ ናቸው። ያንተ እህቶች ወይ ደግሞ እህቴ ናቸው ያልካቸው ግለሰቦች። እነሱን ለማዳን ብዙ መንገድ እየሄድን ያለ ነው። ቤተሰቦቻቸው በህይወት እንዳሉ የነሱ አጎት ወይም ደግሞ ያሳደጊያቸው ወንድም ለእኛ ጥቆማ ሰጥቶን ነበረ። እነሱም በመፈለግ ሂደት ላይ ነው እንግዲህ አሁን አንተን እዛ ቦታ ላይ ያገኘንህና ትክክለኛ ቤተሰቦቻቸው አሉ የሚለውን መላምት እንድናገኝ ያደረገው። ስለዚህ አሁንም አንተ የምትነግረኝ ነገር ለእኔ በደንብ ስለሚጠቅመኝ እያንዳንዱን ነገር ግልጽ አድርገህ ንገረኝ። የሚገርም ይህን ታሪክ እኔም አላውቅም ነበር። ያው መናገሩ ግዴታ ከሆነ ቤታችን ያለችው ሴት ለአባቴ እንደ ጓደኛም እንደ ሚስትም እናት ብዬ አስባለሁ። ያው እኔ ከልጅነት ጀምሮ ቤታችን ነበር የምንኖረው። ብዙም አይደለም ቀረቤታችን፣ እንክብካቤዋ ጥሩ ነው። ከአባቴ ባይበልጥም ያው
ጥሩ ትንከባከበኛለች። እኔ እንጃ ይሄ ነገር ለመረጃችሁ አስፈላጊ መሆኑን አላውቅም ግን እሺ የተለየ እንክብካቤ ላንተ የሚኖራት ከሆነ ከዛ በተጨማሪ ደግሞ እዛ ቤት ላይ ያላት አገልግሎት እንደ እንጀራ እናት ነበር ማለት እችላለሁ። ስለሷ ግልጽ አድርጎ የነገረ ነገር ነበር አባትህ? ብዙም ግልጽ በምን አይነት መንገድ እናንተ ቤት እንደመጣች? ምክንያቱም እናትህ ካረፈች በኋላ የመጣች ሴት ነው የምትመስለኝ እና እያንዳንዱ ነገር ሲፈጠር እናንተ ቤት እንዴት ይዟት እንደመጣ አንተ ልጅ ነህ። ከዛ በተጨማሪ ደግሞ ሌላ እህት ወንድም አለህ እንዴ ከሷ የተወለደ? ከማን? አሁን ከአባትህ ጋር አንድ ቤት ውስጥ ከምትኖረው ወይ ደግሞ እኛ ጋር ትኖር ነበር? ይቅርታ ወንድሜ፣ ይሄ እኮ የቤተሰቤ ጉዳይ ነው። ብዙም መናገር ያለብኝ አይመስለኝም። ሰማኛለህ? የህግ አካላት እንደሆንን መታወቂያን አሳይቻለሁ። ከዛ በተጨማሪ ከህግ አካላት ጋር እንደምንሰራ የተለያዩ ፈቃዶችን አሳይተን ነበር። የሚያስፈልገንን እያንዳንዱን ጥያቄና እኔ የምጠይቀን እያንዳንዱን ጥያቄ ግልጽ አድርገህ ትነግረኛለህ። እዛ ቦታ ላይ ያለ ምክንያት አልተገኘም። እነዛ ሁለት ሴቶች በተለየ ሁኔታ ተጎድተው ነው ያሉት። ነገርኩህ እኮ ወንድሜ፣ እህቴ እንደሆነች ውስጤ ስለተሰማኝ እንዲሁም ስላረጋገጥኩኝ ከአባቴ ከመጠየቅ እንዲሁም ከአባቴ ጋር ከማውራት ብዬ ነው እዛ ቦታ ሄጄ እንክብካቤ ሳረግላት የነበረው እንጂ ሌላ የተለየ የወንጀለኛ ወይም የያዝኩት ሌላ ሴራ ምናምን ኑሮኝ አይደለም። ከዚህ ቀደምም ነግሬካለሁ አይደለ? እህቴ እንደሆነች ስለተሰማኝ እህቴ እንደሆነች ስላወቅኩኝ ነው ይህን ነገር ላረግ የቻልኩት። ሌላ እኔ አሁን እናንተ የምትሉት የህግ አካል ምናምን የሚለው ሌላ ነገር ውስጥ ለመግባት አይደለም። እቺ ቤታችን ያለችው ሴትም ብዙም እንደዚህ እንትን የላትም፣ ደግሞ አልወለደችም። ምንም ያላት ነገር የለም። ያው የአባቴ ጥሩ ሰው ናት፣ ለእኔም ጥሩ ሰው ናት፣ ለአባቴም ጥሩ ሰው ናት። እንደዛ ነው እንጂ ሌላ እናንተ እንደምትሉት ከህግ ጋር ምናምን የሚገናኝ ነገር እስካሁን የለም። እሺ፣ በምን አይነት የስራ ዘርፍ ላይ ነው ያለኸው? በምንድን ነው የምትተዳደረው? የግል ቢዝነስ ነው የምሰራው። እሺ፣ የምትኖረው ቤት ውስጥ ነው ወይስ ደግሞ ከቤት ውጭ? አሁን ላይ ያለ ነው ምን ይመስላል? አይ አሁን እንኳን ከአባቴ ጋር አይደለም የምኖረው፣ ግን አንዳንዴ እየሄድኩኝ እጠይቃቸዋለሁ። እዛ በሚሄድበት ጊዜም ጥሩ ነገር ነው እሷም የምታደርግልኝ፣ ከአባቴ ጋርም ጥሩ ነገር ነው ያለን። አባት ምን አይነት ስራ ነው የሚሰራው? እንደው ለማወቅ ያህል ምናልባት አሁን አንተ እንዳልከው የዚች መክሊት የተባለችዋ ትክክለኛ ወንድም መሆነ ከተረጋገጠ ያን አባት ነው እያልክ የጠራኸው ግለሰብ ለእነሱም ትክክለኛ አባታቸው ሊሆን ይችላል እና ምናልባት የእሱም ነገር ማወቅም ለኛ አስፈላጊ ስለሆነ በምን አይነት ስራ ላይ ነው ያለው? በምን አይነት ሁኔታ ላይ ነው የሚገኘው? አባቴ ያው ብዙ ጊዜ ቤት አይኖርም። እኔም ልጅ እያለሁ የፊልድ ስራ ነው የሚሰራው። ብዙም ጠለቅ ብዬ ስለሱ ስራ እንኳን ብዙም ማውቀው ነገር የለኝም፣ ግን የፊልድ ስራ እንደሚሰራ አውቃለሁ። እሺ፣ በስራው ምክንያት ምናልባት ካንተ ጋር ያለ ግንኙነት ተራርቋል ወይ ደግሞ ይሄ አባትና የልጅ ግንኙነታችሁ ምን ይመስል ነበረ? መጀመሪያ ላይ ስትናገር ስለነበር ነው እንደ እናትም እንደ አባትም ሆኖ እንዳሳደገ ብዙ ነገር እንዳደረገልህ እና የፊልድ ስራ በራሱ በጣም አድካሚ ነው፣ ብዙ መስዋዕትነትን የሚጠይቅ ነው። አባት በሌለበት ወቅት ላይ ምን አይነት ግንኙነት ነው የነበረ? ምን አይነት የልጅነት ህይወት ነበር የነበረ? ያው ይከብዳል በእርግጥ እሱ ካለሱ መኖር እየሄደ ብዙ ጊዜዎችን እየቆየ ነው የሚመጣው። ግን በዛ በመሃል እቺ አብራን ያለችው ሴት ልክ እንደ አባቴ ሆና ነው የምትንከባከበኝ። ጎደለብኝ የምለው ከልጅነት ህይወት ውስጥ ምንም የለም። ያው ሁሉን ነገር ማድረገውንም ቢሆን የሆነ ጊዜ ላይ የነገረኝን ታሪክ አይምሮ ውስጥ ስለማብሰለስል ያን ታሪክ ለማወቅ እህቶች፣ ወንድሞች፣ ዘሮችን ለማወቅ ነው እንጂ አባቴ እንኳን ምንም አጉድሎ አላሳደገኝም። እሱ በሌለ ሰዓት እሷ እንደሱ ሆና ነው ያሳደገችኝ። እሷንም አመሰግናታለሁ። ያው ምንም አላጎደለችብኝም። እንደው ከንግግር የተረዳሁት ምናልባት ከእሷ ጋር የተለየ አይነት ቅራኔ እንዳለህ ነው እና እንደው ምን አይነት ችግር አለ ቤት ውስጥ? በተለየ ሁኔታ እሷን የምታይበት መንገድ አለ? እቺ እንጀራ እናት ተብያዋን ወይም ደግሞ አባትህ ከአንተ ጎን እንድትሆን አምጥቷል የተባለችው አንተ? ይኸውልህ አሁን እኔ እናንተ መደባበቅ መቻል የለብንም። ትክክለኛ ግልጸኛ ሰው ነኝ። ከዛ በተጨማሪ ይኸውልህ ስማኝ፣ እህቴን እፈልጋታለሁ ብለህ ከሆነ እያሰብክ ያለው ስለ ህይወቴ የፈለኩትን ነገር እያንዳንዱ የአንተ ህይወት ለእኔ ይመለከተኛል። ገባህ? ስለ አባት ህይወት ማወቅ፣ ቤታችሁ ስላለው ነገር ማወቅ። እዚህ ቦታ ላይ የእኔ እህቶች ናቸው ያልካቸው ሰዎች ተጎድተው ነው ያሉት በአንተ በገዛ ቤተሰቦች። እኔም ማውቀው ነገር እንደሌለ እኮ የምታውቀው ምንም አይነት ነገር ይኑር አይኑር አላውቅም፣ ግን እኔን ሮጠህ ልታመልጥ ሞክረህ ነበረ። ሮጬ ነው ያዝኩ። ከያዝኩ በኋላም ደግሞ የተለየ አይነት ውሸት ስትጠቀም ነበር። ከዛ በኋላ ነው ትክክለኛው ነገር እየተናገርክ ነበር። አልተረዳኸኝም። ማንነትን አላወቅኩም፣ ምን አላልኩም። ስለዚህ ምንም የመናገር የህግ አካላት ነን ቁም እያልኩ ነበር አይደል? ከዛ በኋላም ከያዝኩ በኋላ እንኳን የመረጋጋት ነገር እኮ የለህም ነበረ። ስለዚህ አሁን ትክክለኛውን ነገር ንገረኝ። ከዛ ስለ እህቶች ጉዳይ እያንዳንዱ ነገር ልትረዳኝ አልቻልክም ወንድሜ።
ረጋ ብለህ የምታናገረኝ ከሆነ ታናገረኛለህ። አለበለዚያ ያለመናገር መብት የራሴ መሰለኝ። እንደዚህ አይነት እርምጃ የምትወስድ ከሆነ ደግሞ እኛም ከህግ አካላት በመሸሽ ከዛ በተጨማሪ ደግሞ እህቶች ላይ በተለያየ አይነት ሁኔታ ነገሮችን በማበላሸት በሚል አንተ ላይ ነገሮችን ልንጠመጥምብህ እንችላለን። ያ ከመሆኑ በፊት ደግሞ ግልጽ አድርገህ መናገር ያለብን ነገር ግልጽ አድርግልኝ። ምናልባት የእህት ጉዳይ የእውነት የሚያሳስበው ወንድም ከሆንክ የቤተሰብህን ነገር እህትህን ለማግኘት የምትጥር ሰው ትመስለኛለህ። ያን ካላረክ ግን አላውቅም፣ ስለ እህት ያለ አመለካከትም የወረደ ነው ማለት ነው። ማወቅ የፈለግኩትን ሁሉ አውቄያለሁ። ስለሷ ብዙም እንትን የሚለኝ ነገር የለም። እሺ ማወቅ የምፈልገውን ነገር ብቻ ጠይቀኝ። እያንዳንዱ ነገር ልነግርህ ዝግጁ ነኝ፣ አሁን ከነገርኩ በስተቀር ውጪ ማለት ነው። ውስጥ ያለውን ነገር እየነገርኩህ ነው። ምንም ልንግባባ አልቻልንም። ቀረ የምትለው ነገር ካለ ጠይቀኝ፣ ለመናገር ዝግጁ ነኝ። ሌላ ክስ ውስጥ ምናምን መግባት፣ እኔ ንጹህ ዜጋ ነኝ። ሌላ ነገር መፍጠርም ምንም አልፈልግም። መናገር ወይም መጠየቅ የምፈልገውን እንድነግርህ የምፈልገውን ነገሮች በግልጽ ንገረኝ። እኔም በጣም ስለ ቤተሰቤ መጥለቁ አግባብ አይደለም ብዬ ስለማስብ ነው ይህንን ነገር እያደረኩ ያለሁት። አግባብ ነው የምልህ እንደ ህግ አካል የምጠይቀኝ ነገር ካለ ለመመለስ ዝግጁ ነኝ። በጣም ጥሩ። ስለዚህ አሁን ምናልባት ከቤት የወጣበት ምክንያት ምን እንደሆነ አባቴ ቤት ሰራተኛ እንደሆነ እና እዛ ቤት ላይ ያለ ስሜት የተለየ ነገር ይኖራል ብዬ ስለተረዳ ነው። እና ምን አይነት ግንኙነት የነበራችሁ? እቺ አባትህ በተለይ አንተ ጋር ሊያኖራት ከመጣችዋ ሴት ጋር እንዲህ መሰለህ፣ ያው ልጅነቴን አብሬያት ነው ያሳለፍኩት። ከቤት አትወጣም ብዙም። እሷ አብራን ስለምንኖር ከዛ ቤት ወጥታ ብዙ እንቅስቃሴዎች አታደርግም። ግን ያው ምንድን ነው የጨነቀህ? ንገረኝ፣ ችግር የለውም። አባቴ በሌለ ሰዓት ከእናትነት ያለፈ እንክብካቤ ላይ የምደርስበት ሁኔታዎች አሉ። እኔ እንጃ ብቻ ቤት ውስጥ ብቻችንን ስንሆን የማይሆኑ ነገሮችን ለማድረግ ትሞክራለች። እኔ ደግሞ በአባቴ እጅ ያደግኩ ልጅ ነኝ። ያ ነገር አይምሮዬን ፈቃደኛ ሊያደርገው አልቻለም። በቃ ጓደኛዋ እንደሆንም ትጠይቀኛለች። አንዳንዴ ብዙ ነገሮችን ታደርጋለች። ጓደኛ እንደሆን ማለት በቃ አይደለ፣ ያው እሷ ከአባቴ ውጭ ማንንም የማታገኝበት ሁኔታ ውስጥ ስለነበረች ያው ነገሮችን ከኔ ጋር ለማድረግ ሌላ ነገሮችን ትሞክር ነበር። አሁን እያልከኝ ያለኸው ማለት እቺ ሴት ከአንተ ጋር በተለየ ሁኔታ የተለየ አይነት ግንኙነት ትፈልግ ነበር ነው? እንዴት አባትህ ልትፈራ አልቻለችም? ወይስ አንተ ለአባትህ ለመናገር አልሞከርክም ይሄንን ነገር? አይ የእሷን ፍርሃት አላቅም፣ ብቻ ብዙ እሱ በሌለበት ሁኔታ ውስጥ ነው እንደዚህ የምታደርገው። እኔ ደግሞ ይህን ነገር ለአባቴ ነግሬ ከእሱ ጋር የማይሆን ሰጣ ገባ ውስጥ እንዲገቡ ስላልፈለግኩ ነው እስከሆነም ዝም ያልኩት። አሁንም አንተ ስላስጨናከኝ ነው እንጂ ይህን ነገር ከኔና ከሱ ውጭ ማንም አያውቅም። ግን እየተለየ ነገር አድርገን አናውቅም። ይህን ስልህ ያው አለ አይደለ፣ ግን በቃ ሁኔታው እንዴት ነው? አንተ በእንደዚህ አይነት መንገድ እንድትሄድ የሚገፋፋ አይነት ነገር ነው የሆነ የምልህ ያው ትገፋፋኛለች ለተለያዩ ነገሮች። እኔ ግን የአባቴ ነገር ይዞኝ ለዛ ነገር እንዲሁም ህሊናዬ እሺ ሊለኝ አይችልም። ያሳደገችኝ ሰው ናት። ያን ነገር ልቀበለው አልቻልኩም። ስለዚህ ከዛ ቤት የወጣበት አንዱ ምክንያት ይሄ ነው ማለት ነው ወይስ ሌላ የተለየ ምክንያት አለ? ማለት የምታስፈራራበት ነገር አለ ወይ ምስጢር ወይ የሆነ የተለያዩ ነገሮች ወይ የተለየ ቅድም ስትናገር ስለነበር ነው የሆነ የተለየ የማውቀው ነገር አለ ምናምን ስትል ስለነበረ እሱን ትለኛለች። ያን ግንኙነት ስለምትፈልገው እንደሆነ ብዬ አምኜ ነው ችላ ብዬ ያለፍኩት እንጂ ብዙ ተደጋጋሚ ጊዜ የሆነ የማውቀው ነገር አለ እያለች ትነግረኝ ነበረ። ነገሮችን ብዙም ጠለቅ ብዬ ልጠይቃት አልፈለኩም። ስለዚህ ምናልባት ይሄ የማውቀው ነገር አለ ብላ እየነገረች ያለችው ነገር ስለ ቤተሰብ የሚመለከት ከሆነ ወይ ስለ አባት የሚመለከት ነገር ከሆነ ለማወቅ አንተ ጓጉተህ አታውቅም ነበረ ወይስ አልሞከርክም? አይ ያን ያህል ጉጉት የለኝም። እኔ የተረዳሁት ያው እሷ ከኔ ጋር የሆነውን ነገር አብሮ ይበልጥ ቅርብ ለማድረግ አስባ ነው እንጂ እንደዚህ አይነት ነገር ይኖራል ብዬ አላስብም ነበረ። ግን አሁን እኔ እንጃ፣ ምናልባት ሊኖር ይችላል፣ አያውቅም። አሁን ምን እናደርጋለን መሰለ፣ እንደዚህ አይነት ነገሮች ከሆነ ያሉት ቀጥታ ወደ እሷ ጋር መሄድ መቻል አለብን ማለት ነው።
ምናልባት አባትህ የሚኖርበት አይነት መንገድ ካለ አባትህ ከሌለም ደግሞ ነገሮች እንዴት እንደሚሆን አናውቅም። ነገር ግን ቀጥታ ወደ እሷ ጋር ሄደን እሷ ጋር ያለውን እውነት ማወቅ መቻል አለብን። ከዛ ደግሞ አባትህን ማግኘት መቻል አለብን። ትክክለኛ የነ መክሊት የነ ትዝታ ወንድም ከሆንክ አባትህም እንዳልኩ የነሱ ትክክለኛ ወላጅ አባት ሊሆን ነው የሚችለው። እናታቸውም እንዳረፈች ደግሞ ትክክለኛ መረጃውን ማወቅ መቻል ስላለባቸው ይህንን ነገር እናጣራለን። ነገርኩህ ግን ያው እሱ ማወቅ ያልፈለገበት ወይም እኔ እንዳቅ ያን ነገር አሁን እኮ ስለ እሱ አይደለም እየተጨነቅን ያለ ነው። ሰማኛለህ አይደለ? እዛ ጋር እየተጎዱ ያሉ 2 ሰዎች አሉ። ከዛ በተጨማሪ ደግሞ አንተም እየሄድክበት ያለው መንገድ ልክ እንዳልሆነ እያየሁ ነው ያለው። ስለዚህ ይህንን ነገር ለማስተካከል ቀጥታ መጀመሪያ ወደ እሷ ጋር መሄድ መቻል አለብን፣ ወይም ደግሞ ወደ አባት ጋር መሄድ መቻል አለብን። ስለዚህ የምታውቀው ሚስጥር እሷ የሚኖር ከሆነ እሷ ጋር ትደውልልኛለህ። ቤት እንደሆነችና እሷን ማግኘት የምንችልበት አይነት መንገድ ካለ ትጠይቃታለህ። ከዛ በኋላ እሷን አውርተን ቀጥታ ወደ እሷ ጋር የምንሄድ ይሆናል ማለት ነው። ተግባባን? እሺ። ስለዚህ ተመልካቾቻችን እሷ ጋር የምንደውልበትን መንገድ እንፈልጋለን ማለት ነው። ልክ ስልክ ተደውሎ እሷን እንዳገኘን ተመልሰን ከእሷ ጋር የስልክ ቆይታ ይኖርናል። ይመችና ወደ እሷ ጋር መሄድ መቻል እንዳለብን ካመንን ቀጥታ ወደ እሷ ጋር እንሄዳለን ማለት ነው ከባልደረቦቻችን ጋር አውርተን። ስለዚህ ስልክ እኛ ጋር ነው አለ። እባካችሁ ስልኩን አምጡልኝ፣ እንደውልና ተመልሰን እንመጣለን። ተመልካቾቻችን ደውላት አሁን። በተለየ ሁኔታ ብቻ ደምረን። ሄሎ ወይ፣ እንዴት ነሽ ማርቲ? አለ ይመስገን። ሰላም ነው? እንዴት ነህ? አለን። እንዴት ነሽ? አለ ይመስገን። በጉጉት ስጠብቅልህ ደወልክ? አለ ዝም ብዬ ነው። አባዬ አለ እንዴ? የለም፣ ነገ ነው የሚመጣው። ስደውልለት እኮ አላነሳ ብሎኝ ነው። ቤት ነሽ? አዎ ቤት ነኝ። እሺ፣ ፈልጌሽ ነበር፣ ልመጣ ነበር። ይቻላል። እሺ በቃ እሺ፣ መጣሁ። እሺ እሺ፣ ናለኝ። እንግዲህ ተመልካቾቻችን ቀጥታ ማን ነበር ያልካት ስሟን? ማርታ ወደ ተባለችው ሴት እንሄዳለን ማለት ነው። እሷ ጋር ሄደን ምን አይነት ነገር ነው ያለው ኤፍሬምን ብዙ ጊዜ ማቆም ሚስጥር አለ እያለች የምትነግረው ምንድን ነው? ከዛ በተጨማሪ ደግሞ አባቱም እንግዲህ የሚመጣበት ነገር ይኖራል ብለን እናስባለን። እሱንም ቀጥታ ማግኘት መቻል ስላለብንና የእውነት የነዚህ 2 ሴት ልጆች ወንድም ከሆነ አባታቸው ሊሆን ስለሚችል እያንዳንዱ ነገር አጣርተን አባትና ልጆችን ማገናኘት መቻል አለብን። ልጆች የተደበቀ ሚስጥራቸውን ማወቅ መቻል አለባቸው። እንግዲህ ባለፈው ባያችሁት መንገድ አጎት ተብዬው ወይም ደግሞ ያሳደጊያቸው ወንድም የነገረን ነገር ነበርና እነሱ አሁን የሚያውቁት እናታቸው እንዳረፈች ነው። በእርግጥ ኤፍሬም እንዳለው ከሆነ ትክክለኛ ወላጃቸውም አርፋለች። ስለዚህ እያንዳንዱ ነገር ለማወቅም አባታቸው ቤቱ እንዳለም ለመረዳት ቀጥታ ወደ እነሱ ጋር ሄደን ነገሮችን ማስተካከል መቻል አለብን ማለት ነው። ቀጥታ ወደ እነ ኤፍሬም ወይም ደግሞ ማርታ ወደ ተባለችው ግለሰብ ጋር እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ኤፍሬም ወደ መኖሪያ ቤቱ ይዞን መጥቶናል ማለት ነው። እዚህ ቤት ማርታ የተባለችው ግለሰብ ወይም ደግሞ ሚስጥር አውቃለሁ ብለው የነበረው ግለሰብ የአባቱ እንግዲህ ምን እንደሆነች እስካሁን እርግጠኛ አልሆንም። ነገር ግን እንደ እንጀራ እናትም በተለያየ አይነት መንገድ ለሱም ግልጽ የሆነለት ነገር የለምና ወደ እሷ ጋር ነው የምንገባው ማለት ነው። ኤፍሬም እንግዲህ ቀጥታ ገብተን እሷ ጋር ያለውን ነገር ለማወቅ እንሞክራለን ማለት ነው። ለጥያቄ ፈልጎሽ ነው። ተረጋጊ ማርታ። አንዳንድ ነገሮች ይሄ ቤት የእሱም ቤት ነው አይደል እንዴ? ኤፍሬም ያንተን ቤት እኮ ነው አይደል? አንተ መኖሪያ ለጥያቄ ፈልጎሽ ተባልሽ አይደል እንዴ? የተለየ ሚስጥር እንዳለሽ እየነገርኩሽ ነው አይደል እንዴ? ዋክና ካሜራ ማንገባ ተዋት። እሷ ገባ አርፈሽ ቁጭ በይ። ይኸውልሽ ሰሚኛለሽ? አርፈሽ ቁጭ በይ። የምታውቂያቸው ሚስጥሮች እያንዳንዱ ነገር ትነግሪናለሽ። እዚህ ቤት ላይ የመጣን ይሄ ኤፍሬም መኖሪያ ቤት ነው አይደል እንዴ? ስለዚህ እያንዳንዱ ነገር ግልጽ አድርገሽ ትነግሪናለሽ። ያማን ከሆነ ደግሞ በግድ እንድትናገሪ እናደርግሻለን። ሴትዮ በአባቴ ቤት እኮ ማዘዝ መብት አለኝ። አባቴ ቤት ነው። ስለዚህ ይኸውልሽ ሰሚኛለሽ? እየሰማኝ አይደለም? ይኸውልሽ ማርታ እያንዳንዱን ነገር ንገሪኝ። ያማን ከሆነ ደግሞ እንግዲህ በግድ እንድትናገሪ ለማድረግ ነው የምንገደደው። መጀመሪያ የህግ አካላቶች ነን። በመጀመሪያ መታወቂያ ማሳየት እንችላለን። እያንዳንዱ ነገሮች መጠየቅ እንችላለን። ስለዚህ የህግ አካል እስከሆነ ድረስ ደግሞ ከኛ ጋር መተባበር ግዴታሽ ነው። ከዛ በተጨማሪ ደግሞ ኤፍሬምን ይዘን መተናል። ከአንቺ ጋር የተለየ ምንም የምናወራው ነገር አይኖርም አይደለ? ስለዚህ ግልጽ አድርገሽ ለመናገር ሞክሪ እባክሽን። እሱም ማቀው ነገር አለ ብሎ ነው እስከዛሬ ስናገኝ የነበራችሁ አውቃለሁ ስትይ የነበረውን ነገሮች ትናገሪያለሽ። እኔ መጨነቅ የለብኝም ማርታ። ምን ማለት ነው? እየነገርኩሽ ነው። እኔ በህግ አካላት መጨነቅ የለብኝም። ያሳደገ አባት እንዲህ ማድረግ ነበረብህ። ምን ማለት ነው?
ሰሚያለሽ ይኸውልሽ አሁን እንደዚህ አይነት ነገሮችን መባባል ሳይሆን ግልጽ አድርገሽ ነገሮችን መናገር ነው። ምንም የማውቀው ነገር ቆይ ተረጋጊ። ሰሚያለሽ አርፈሽ ቁጭ በይ። በቃ ተረጋጊ፣ እባክሽን ተረጋጊ እያልሽ ይኸውልሽ ካሜራውን አጥፋ እንዴ። ይኸውልሽ ዝም በይ። ይኸውልሽ እባክሽን እያንዳንዱን ነገር ንገሪኝ ነው እያልኩሽ ያለሁት እንጂ በዚህ ልክ እንድትነጫነጪ እኛ ላይ በእንደዚህ አይነት መንገድ እንድትቆጪ አይደለም የፈለግነው። ተግባባን? ጭራሽ ካሜራ ገጥማ መጣ ይሁን ብለህ ተቀመጥክ። የህግ አካል ነኝ አልክ፣ ተቀመጥክ። አሁን ደግሞ ምን አድርጊ ነው የምትለው? የህግ አካል እንደሆንኩኝ መታወቂያ አሳይቼሻለሁ። ከካሜራ ጀርባ ያሉ ሰዎች ደግሞ ከኛ ጋር እንደሚሰሩ አብረውን የህግ አካላቶች እንዳሉን ፍቃድ አሳይተውሻል አይደለ? ከዚህ በላይ ደግሞ ለአንቺ ማብራሪያ የምንሰጥበት ምንም አይነት ምክንያት የለም። ከዛ ውጪ ኤፍሬም እንግዲህ ከአንቺ ጋር የሚኖረው ግለሰብ ባለቤትሽ ይሁን ምን ይሁን እስካሁን ኤፍሬም እርግጠኛ ሆነ እንኳን ያልነገረን ግለሰብ ቤት ነው። ለአንቺ ብቻ ሳይሆን ለእሱ መኖሪያ ቤት ስለሆነ እዚህ ቦታ ላይ መተናል። የተለየ ሚስጥር ታውቂያለሽ ብሎ ስላሰበ ነው ይዘንሽ የመጣ ነው። ብዙ ነገሮችን ማውራት መቻል አለብን። ብዙ ነገሮችን መፍታት መቻል አለብን። ግልጽ አድርገሽ ከነገርሽኝ ድረስ ከአንቺ ጋር የሚያከራክረኝ የሚያጨቃጭቀኝ ምንም አይነት ምክንያት አይኖርም። ግን የምፈልጋቸውን ጥያቄዎች እንድትመልሽልኝ ብቻ ነው። እኔ ደግሞ ምንም የማውቀው ነገር የለም። አሁንም ተረጋግቼ እያወራው ያለሁትኝ የህግ አካል ነኝ ስላልከኝ ነው። ኤፍሬም ደግሞ አዎ የአባቱ ቤት ነው ታውቃለች ያለው ነገር እኔ ምንም የማውቀው ነገር የለም። አውቆ ነው እሱ እንዴት እንዲህ ያደርጋል? እሱ ነገሩ እሱ ከእሱ ጋር የምናወራው ይሆናል። እንዴት እንደዚህ ያደርጋል? ያለ አባት ያለ እናት አሳድጎት እኔ እንግዲያው የማውቀው ነገር የለም። ከዚህ በላይ ግን ባታናድዱኝ ደስ ይለኛል። በጣም በሚገርም ሁኔታ እንግዲህ ኤፍሬም ላንቺ ሲደውልልሽ አብሮን ነበርና ሲመጣ የነበረው እናልኝ ምናምን ነገር ስትይ ነው የነበረው እና በዛ ሰዓት ስትናገሪበት የነበረው ቶን አንዳንድ ሰው ለፍቅረኛው ወይ ደግሞ ለባለትዳር ሰው የሚባል አይነት አነጋገር ነው የነበረው። አንቺ ደግሞ ከኤፍሬም አባት ጋር የተለየ ግንኙነት እንዳለሽ እናውቃለን። እንደዛ ሆኖ እንዴት ከኤፍሬም ጋር በዚህ ልክ ልታወሪ ትችያለሽ? ምንድን ነው ምክንያቱ? እኔ ከኤፍሬም ጋር ምንም የተለየ ግንኙነት የለኝም። አዎ ቤቱ ነው ና ማለት ግዴታ ነው። ቤቱ መምጣት ስላለበት ነው እንጂ በተለየ መንገድ አይቼው አይደለም። እኔ እሱና ያልኩት ያወራሽበት መንገድ ግን በተለየ ሁኔታ ነው አይደለ? እያንዳንዱ ነገር የተናገርሽበት መንገድ በተለየ ሁኔታ ነው። ምንም የተለየ ነገር የለውም። እናንተ መጀመሪያውኑ ሆን ብላችሁ አስባችሁታል ማለት ነው። ምንም የተለየ መንገድ የለውም። እንዴት ነው አንድ ልጅ ቤቱ መምጣት ሲፈልግ አትምጣ የሚባለው? እንዴት ነው እናንተስ የምትረዱት? ይሄ እሺ ማለት እያንዳንዱን ነው ንገሪኝ እስቲ። ምንድን ነው ያለው? ከኤፍሬም አባት ጋር ያለሽ ግንኙነት ምንድን ነው? ከመጀመሪያው ነው ከእሱ ጋር አብረሽ መኖር የጀመርሽው? ምናልባት ኤፍሬም የራሱ የሆነ የነገረኝ ነገር ይኖራልና አንቺስ በምን አይነት መንገድ ነው ወደዚህ ቤት ልትገቢ የቻልሽው? ንገሪኝ እስቲ። ይህን መናገር አስፈላጊ ነው? አስፈላጊ ስለሆነ ነው እየጠየቅኩሽ ያለሁት። እያንዳንዱን ነገር ንገሪኝ። ያው እንግዲህ የመጣሁት የኤፍሬም አባት ወደዚህ ያመጣኝ በጣም ልጅ ሆኜ ሳይሆን መካከል እድሜ ላይ ሆኜ ነበረ። ኤፍሬም ደግሞ እናንተ የኤፍሬም አባት ደግሞ ኤፍሬም እንዳላችሁ አይደለም፣ የተሳሳተ መንገድ ነው እሱ ያየውና የኤፍሬም አባት ለኔ የአባቴ ጓደኛ ነበሩ። በፊት ላይ በጣም ቤስት ጓደኛሞች ነበሩና ያው አባቴ በልጅነት ያረፈ። አባቴ ሲያርፍ እናቴም ከአባቴ ቀድማ እናቴ ያርፋ ነበረ። ቤተሰብ የላትም ብሎ ነው የኤፍሬም አባት ወደዚህ ቤት ያመጣኝ እና ከዛም በኋላ እዚህ ቤት መኖር ጀመርኩኝ። እሺ ይሄንን ምንም የተለየ ነገር የለውም። ሌላ የምትፈልገው ነገር አለ? እዚህ ቤት መኖር ጀመርሽ። እዚህ ቤት ከኖርሽ በኋላ ከኤፍሬም አባት ጋር ያለሽ ግንኙነት ምን ይመስል ነበረ? ከኤፍሬም አባት ጋር ምንም ለየት ያለ ግንኙነት የለኝም። ያው እዚህ ቤት ነው ኤፍሬም እንድንከባከበው ነው የሚያዘኝ እና ያው የቤት ሰራተኛ እንዳልልም የቤት ሰራተኛ ነኝ ለመባልም የአባቴ ውለታ ስላለበት እንደ ሰራተኛም አይደለም። ኤፍሬም እንዳላችሁ ደግሞ እንደ ባልም አይደለም። ያው ኤፍሬም ስንከባከብ ነው የኖርኩት። ኤፍሬም እንዳሁኑ ትልቅ ልጅ አልነበረም። እኔ እዚህ ቤት ስመጣ አሁን ነው እያደገ የመጣው እና ይሄንን ይመስላል። እሺ እንግዲህ ከኤፍሬም ጋር ያለሽን ግንኙነት ከነገርሽኝ ከኤፍሬም አባት ጋር በተወሰነ መልኩ ያለውን ግንኙነት ነግረሽኛል እና ከዛ በፊት እንግዲህ ወደዚህ ቤት ስትመጪ ቤስት ጓደኛ እንደሆኑ ከዛ በኋላ አባትሽ ካለፈ በኋላ ወደ እንደዚህ አይነት ህይወት እንደገባሽ ነበረ ስትናገር የነበረው። እንዴት ወደዚህ ህይወት ላይ ያስገባሽ ቻለ? እንዴት ወደ ቤቱ ላይ ያመጣሽ ቻለ? ቤስት ጓደኛ ከመሆኑ የመጣ ብቻ ነው ወይስ ሌላ ምክንያት ነበረው?
ምንም አይነት ምክንያት አልነበረውም። ያው የአባቴ ጓደኛ ስለሆነ ነው እዚህ ያመጣኝ። እዚህ መጥቼም ያው በተወሰነ መልኩ ትምህርቴን እዚህ ከመምጣቴ በፊት ተማሪ ነበርኩኝ። እዚህ ስመጣ ደግሞ ያው ወደ ውጭ አልወጣም፣ ቤት ውስጥ ነኝ። ማገኛቸው ሰዎች የሉም። እዚሁ ነው ያሳለፍኩትኝ። የቤት እንዳልኩ ያው እንደ ቤት ሰራተኛ ባያዩኝም ማሳልፈው ላይፍ እንደ ቤት ሰራተኛ ነው የሚሆነው። ግልጽ ነው፣ ገብቷል። የቤት ሰራተኛነት ሳይሆን ለነሱ ከቤት ሰራተኛነት እንደ ቤት ሰራተኛነት አይደለም። እኔ ግን ወደ ውጭ አልወጣ፣ ትምህርት ቤት አልሄድ፣ ውጭ ስራ ላይ አልሰራ፣ ዝም ብዬ የኔ ህይወት እዚህ ቤት ብቻ መቀመጥ ሆኗል ማለት ነው። እና የኤፍሬም አባት ያው ፊልድ ስራ ይሄዳል፣ ይመጣል፣ በተወሰነ ቀኑ ተመልሶ ይሄዳል። ኤፍሬም ደግሞ ያው እዚህ ነው ያለ። ኤፍሬም አንዳንዴ እዚህም እንደማይኖር ነገሮኛል። ከዚህ ቤት የወጣበት ምክንያት ደግሞ በተለይ ትንሽ እድሜው ወደ እያደገ ሲመጣ ለአቅመ አዳም የሚባልበት አይነት ደረጃ ላይ ሲደርስ በተለየ ሁኔታ እንደምታስቸግሪው እና ምናልባት የምታውቂው ሚስጥር እንዳለ አባትየውም የእናንተን ግንኙነት ቢያውቅ እንደማይከፋው ምንም እንደማይቀየመው እና አንቺና እሱ አብራችሁ መሆን እንደምትችሉ ብዙ ነገር ስታስረጂው ነበረ። የተወሰነ የእድሜ ልዩነት ይኖራቸዋል እና ይህንን ድፍረት እንድታመጪ ያደረገው ምንድን ነው? እርግጠኛ ነኝ ከኤፍሬም አባት ጋር ያለች ግንኙነት ጥሩ ስላልሆነ ወይ ደግሞ ምንም አይነት ቅያሜ ሊኖረው አይችልም ብለሽ የምታስቢው የሆነ አይነት የምታውቂው ነገር አለ ብዬ ስለማስብ ነው። እና ይህን ድፍረት ከየት ልታመጪ ቻልሽ? ከህይወት ጫና ነው። እኔ እንደነገርኩ ምንም ለየት ያለ ህይወት የለኝም። ኤፍሬም አባት ከኔ ጋር ምንም የሚያስበው ነገር የለም። ሙሉ ልጅነቴን ወጣትነቴን እዚህ ቤት በብቸኝነት ህይወት ነው ያሳለፍኩት። እኔም እኮ ሰው ነኝ፣ ህይወት ያምረኛል እኮ። እኔም እኮ ወልጄ መሳም እፈልጋለሁ። እኔም እኮ እንደ ጓደኞቼ ለየት ያለ ህይወት እንዲኖረኝ እፈልጋለሁ። ከዛ የተነሳ ነው ያለመታደሌን ሳስበው ኤፍሬምን በዚህ መንገድ እንዳይዋረገኝ። ይሄንን ነው ከዚህች ህይወት ለመውጣት ነው። ይሄንን ህይወት ስኖር ነው እኔንም ከእድሜ በታች ከሆነው ኤፍሬም ጋር ህይወትን እንድጀምር ያሳስበኝ። ከዚህች ህይወት መውጣት አለብኝ ብዬ ውሳኔ እንድወስን ያደረገኝ ከዚህ ህይወት ለመውጣት ነው። ይሄንን ነው የኔና የኤፍሬም። ታዲያ ማለት በእንደዚህ አይነት ቁጭት ውስጥ በእንደዚህ አይነት ምሬት ውስጥ ከሆነ ያለሽው የኤፍሬምን አባት ነገሮችን ለማውራት አልሞከርሽም ነበረ? ከሱ ጋር ለመግባባት አልሞከርሽም ነበረ? ምክንያቱም የምትፈልጊያቸውን እያንዳንዱ ነገሮች እየነገርሽኝ ነው። በዛ ላይ ቤት ውስጥ አስረሽ ቁጭ እንዳልሽ እየተናገርሽ ነው የነበረው እና ይህን ያህል ፍላጎት ካለሽ ወይ ከዚህ ቤት የመውጣትን አማራጭ መፈለግ፣ ካልሆነ ደግሞ ከኤፍሬም አባት ጋር ተስማምቶ ነገሮችን ማስተካከል የሚቻልበት ሁኔታ ይፈጠራል ብዬ አስባለሁ። አብዛኛው በአንቺ ዙሪያ ያለ ሰው ሊያውቅ የሚችለው አንቺ ባለትዳር እንደሆንሽና የተከበረው ኑሮ እንደምትኖሪ ነው። ያንን ኑሮ እየኖርሽ ካልሆነ ደግሞ ግልጽ አድርገሽ ነገሮችን መናገር ትችይ ነበረ። ልጅ መውለድ እንደምትፈልጊ፣ የተሻለ ህይወት መኖር እንደምትፈልጊ፣ የኔ የምትሆን ህይወት መኖር እንደምትፈልጊ፣ ይህንን ነገር ከማድረግ ለምን ወደ ኋላ ለማለት ፈለግሽ? እንደነገርኩ ነው የኤፍሬም አባት የፊልድ ስራ ነው የሚሰራውና አይኖርም በቤት ውስጥ። በተጨማሪ ደግሞ ይህንን ብዬ ለመናገሩ የኤፍሬም አባት ለእኔ ግልጽ የሆነ ነገር ምንም የለውም። ያው አንዳንድ ጊዜ ሳስበው እንደ ልጁ ነው የሚያየኝልና እንደ ልጁ ቢያየኝ ደግሞ እንድማር ይፈቅድልኝ ነበረ፣ ወጥቼ እንድሰራ ይፈቅድልኝ ነበረ። ጭራሽ ይሄንን ብለው ደግሞ ከዚህ ቤት ቢያባርረኝ ከሱ ጋር ህይወትን መጀመር እፈልጋለሁ ብዬ ነገር ከዚህ ቤት ቢያባርረኝ መውደቂያ የለኝም። ህይወቴ ገና መልሶ ወደ ጎዳና ህይወት እንደሚያመራብኝ አሰብኩት። ስለዚህ ያለኝ አማራጭ አንድ ማገኘው ኤፍሬም ብቻ ነው። ህይወቴ ተበላሸም ተስተካከለም ህይወትን መጀመር ያለብኝ ከኤፍሬም ጋር እንደሆነ ብቻ ተሰማኝ። ምክንያቱም ሌሎች አማራጭ የሉኝም። እንዳልኩ እኮ ነው፣ አትረዳኝም? ከዚህ ቤት መውጣበት ምንም አይነት ጉዳይ የለም እኮ። ሱቅ ሲላኩ እንኳን እንደ እስረኛ እቃ ገዝቶ ወደ ውጭ አስቀምጠው ነው የሚሄዱት። ከውጭ በሩ ጋር አስቀምጠው ነው እቃ የሚሄዱት። የኔ ስራ እኮ ሱቅ እንኳን አልሄድም። ደጅ ላይ የተቀመጠ እቃ እኮ ነው ወደ ቤት የማስገባው። እንዴት ነው ከውጭ ሰው ጋር ህይወትን አስቢኝ ብለህ የምትነግረኝ? እየተረዳኸኝ አይደለም እኮ አንተም ራሱ። እና
ምናልባት አሁን እዚህ ላይ ስመጣ የተለየ እንግዳ የሆነ ነገር ናየሁት። በዚህ ልክ ብሶት እንዳለብሽ በዚህ ልክ ስሜት እንዳለሽ አልነበረም ስረዳ የነበረውና ኤፍሬም ደግሞ በተለየ ሁኔታ ነገሮች እንደሚፈልግ ብዙ ነገሮችን ሊያስረዳኝ ነበር ሲሞክር የነበረው። ትንሽ ያለ መጣጣም ጉዳይ ነው። ይህንን ነገር ግን ቁጭ ብለሽ ማውራት ትችይ ነበር ከኤፍሬም አባት ጋር። ለኤፍሬምም ነገሮችን እያስቸገረችኝ ነው የሚል አይነት ሀሳቤ ከሚኖረው ግልጽ አድርገሽ በደንብ መናገር ትችይ ነበርና ይህንን ነገር ለምን አለማሰብን እንደመረጥሽ ለምን ወደኋላ መሸሽ እንደፈለግሽ አላውቅም። እንዳልኩ ነው ይህንን ውሳኔ ወስኜ ለኤፍሬም ብነግረው በእርግጥ ያላሰበው ነገር ሊሆንበት ይችላል። ኤፍሬም የሚያስበው ኦር ኤፍሬም የሚያውቀው እንደ የእንጀራ እናቴ ናት ብሎ ነው የሚያስበው የሚያውቀው። እኔ ግን ከኤፍሬም አባት ጋር ምንም አይነት ሪሌሽን የለኝም። ለኤፍሬም አባት ብነግረው ደግሞ ቅድም እንደነገርኩ ነው። ምናልባት ሀሳቤን ብገልጽ ከዚህ ቤት ቢያባርረኝ፣ አባት የለኝ፣ እናት የለኝ፣ እህት ወንድም የለኝ፣ ከዚህ ቤት አልወጣ፣ ደህና ጎረቤት የለኝ፣ እማቃቸው ማረፊያ የሆኑ ሰዎች የለኝም። ምን አይነት አማራጭ ኖሮኝ ነው እኔ ከዚህ ቤት ወጥቼ ወይም ደግሞ በድፍረት ሀሳቤን ነግሬው ከዚህ ቤት ቢያባረረኝ ምን መውደቅ ያለኝና ነው? ለዛ ነው ህይወትን ከመናገር አለመናገር በውጭ ደስተኛ በሆንም በውስጤ ሀዘኔን አምቄ የኖርኩት ለዚህ ነው። ኤፍሬምንም በተለየ መንገድ ያየሁትኝ ለዚህ ነው። እንግዲህ ምን ብዬ እንደምነግርሽ አላውቅም። በእነዚህ አይነት መንገድ እንዴት ልናወራ እንደምንችልም አላውቅም። በጣም ትንሽ ከባድ ነገር ነው እየገጠመን ያለው። ተመልካቾቻችን ትንሽ እንግዳ የሆነ ነገር ነው እያየን ያለ ነው እና እሷ የሚኖራት የተለየ አይነት ሳቢ አለ። ከዛ በተጨማሪ ደግሞ ኤፍሬምም ለኛ ሲነግረን የነበረው ነገር አለ እና በዋናነት እዚህ ቤት ላይ ስንመጣ በእርግጥ የእነሱን ጉዳይ ለመፍታት ብቻ አይደለም፣ ከዛ ውጪ የሌሎች ሰዎችንም ህይወት መፍታት ማዳን መቻል አለብን። በተለይ ሁለቱ ሴቶች በጣም ነው የተጎዱት እነ መክሊት። ከዛ በተጨማሪ ደግሞ የመክሊት እህት በጣም ትልቅ ጉዳት ላይ ነው ያሉት እና አሁን ወላጆቻቸው በህይወት እንዳሉ ተገኝተዋል። ይህንን ነገር ደግሞ ለማስተካከል በስነ ስርዓት የኤፍሬምን አባት አግኝተን ማውራት መቻል እንዳለብንም ይሰማኛል። እሷ ጋም የተለየ አይነት ሚስጥር ነው ያላት እና እንደው ምናልባት ኤፍሬምን አባት አግኝተንም ነገሮችን ለማውራት ከአንቺ ጋም ያለውን ነገር ለመፍታት እንዲያመች እንግዲህ እያየሁሽ ያለሁት በጣም ምርር እንዳለሽ ነገሮች በጣም ተስፋ አስቆራጭ ደረጃ ላይ እንደደረሱ ነው እና የኤፍሬም አባት ደግሞ ፊልድ ሰራተኛ ነው። ኤፍሬምም ቅድም ወደዚህ ስንመጣ ነገ ምናምን ሊመጣ ይችላል ምናምን ሲለን ነበር እና ስለዚህ ይህን ነገሮችን ለማስተካከል አንቺ ምን አይነት ቁርጠኝነት ነው ያለሽ? ነገሮች ተስተካክለው ከዚህ ህይወት የመውጣት ፍላጎት አለሽ? ምናልባት አመኘሽ አይደለም ሙሉ ለሙሉ በእርግጥ የተለየ ሚስጥርም ሊኖር ይችላል ብዬ አስባለሁ። በሂደት እሱንም እናወራው ነው የሚሆነው። ከዚህ ህይወት ለመውጣት ምን ያክል አንተ እንደምትረዳኝ አንተ ምን ያክል እርግጠኛ ነው? አሁን ለአንቺ መናገር የምፈልገው ምንድነው መሰለሽ፣ ያለሽበትን ሁኔታ በደንብ እረዳለሁ። ነገር ግን ሙሉ ለሙሉ አመኘሻለሁ ማለት አይደለም። ከዚህ ህይወት የእውነት የኤፍሬም አባት እንድትወጪ አላደረገሽም አድርጎሻል አላውቅም። ግን ደግሞ የእውነት እዚህ ነገር ላይ ተዘፍቀሽ እየተጎዳሽ ከሆነ ለማስተካከል ነገሮችን እንሞክራለን። በደንብ እንደምንረዳሽ እየነገርኩሽ ነው ያለሁት። ነገር ግን አንቺ ጋር ያለው እያንዳንዱ እውነት እያንዳንዱ ትክክለኛ ነገር ማረጋገጥ መቻል አለብን። ምንም አይነት ሚስጥር እንደሌለሽም ማወቅ መቻል አለብን። ተግባባል? እኔ እንዴት መውጣት የማልፈልግ ይመስላል ከዚህ ህይወት? ሴት ልጅ እኮ ነኝ። ጓደኞቼን የሚኖሩት ህይወት እኮ መኖር እፈልጋለሁ። ጓደኞቼ እኮ ተምረው ተመርቀው እኮ ስራ ይዘው የራሳቸው የሚኖሩት ህይወት እየኖሩ እኮ ነው። ተዋቸው ጓደኞቼ። እዚህ መጥቼ ያሳደግኩትን ኤፍሬም እንኳን እኮ የተሻለ ህይወት ከዚህ ቤት ወጥቶ እየኖረ እኮ ነው። እንዴት መውጣት የማልፈልግ ይመስላል? እውነት እናንተን የምታግዙኝ ከሆነ አዎ፣ እኔ ከዚህ ህይወት መውጣት እፈልጋለሁ። ቆንጆ። ስለዚህ እያንዳንዱ ነገር ለማወቅ እያንዳንዱ ነገር ለማውራት እንዲመች መጀመሪያ ኤፍሬም ወደዚህ መግባት መቻል አለበት። አንቺ ጋር የተለየ ሚስጥር እንዳለ ሲነግረኝ ነበረ። አንቺ ደግሞ ምንም አይነት ሚስጥር የለኝም ብለሽ የምታስቢ ከሆነ እንግዲህ ኤፍሬም ከመጣ በኋላ እያንዳንዱ ነገሮች ለማጣራት እንሞክራለን ማለት ነው። ተግባባል? ይቻላል። በጣም ጥሩ ተመልካቾቻችን፣ ኤፍሬምን ወደዚህ እንዲመጡ እናደርጋለን። ኤፍሬም ወደዚህ ከመጣ በኋላ ደግሞ አለ የሚባለው ሚስጥር ወይ ደግሞ አውቀዋለሁ ሲል የነበረው ሚስጥር ምንድን ነው የሚለውን ነገር ለማወቅ እንሞክራለን። እሷ ጋም ደግሞ ምንም አይነት የተለየ ነገር ከሌለና እንደዚህ አይነት ህይወት ውስጥ እንደዚህ አይነት ፈተና ውስጥ የእውነት ተቀምጣ ከሆነ እንግዲህ የራሷ ምርጫ የምትመርጥበትን መንገድ የእነ ኤፍሬምን አባት ጠብቀን ምናወራ ይሆናል። ዋነኛ ዓላማችን ግን መክሊትና ትዝታን ካሉበት ህይወት ማዳን ነው።
ወላጆቻቸውን ማንነት ማወቅ ነው። የእውነት እናታቸው እንዳረፈች አባታቸው በህይወት እንዳለ ኤፍሬምና የእነሱን አባት ጠይቀን እርግጠኛ ከሆንን ቀጥታ ወደ እነሱ ይዘናቸው የምንሄደው ማለት ነው። ኤፍሬም እስኪመጣ አንዳንድ ረፍቶችን ወስደን እኛም ከባልደረቦቻችን ጋር እናወራለን። አብራችን ቆዩ። እንግዲህ ተመልካቾቻችን ኤፍሬምን ወደዚህ ይዘነው መተናል ማለት ነው። ማርታም የነገረችን አንዳንድ ነገሮች አሉ። የማርታ ነገር ምን ያህል እውነት ነው አይደለም የሚለውን ነገር በቻልነው አቅም ለማጣራት እንሞክራለን ማለት ነው። ኤፍሬም እንግዲህ ማርታ እያለችን የነበረው ምንድን ነው ወደዚህ ቤት የገባችበት ምክንያትና እያንዳንዱ ነገር ዝርዝራ ስትናገር ነበር። አባቷ በህይወት እንደሌለ ያንተ አባት ደግሞ የእሷን ህይወት ለማስተካከል ወይ ደግሞ ለእሷ አባት የተለየ ጓደኛ የቅርብ ወዳጁ ስለነበረ ልክ የእሷ አባት በህይወት ሲያልፍ ወደዚህ ቤት እንዳመጣት ነው ስትነግረን የነበረው። ምናልባት አንተ እስካሁን ስታውቅ የነበረው እንደ እንጀራ እናት ወይ ደግሞ እንደ አባት ባለቤት አድርገህ ሊሆን ይችላል። እውነት ነው፣ እሱ ያለው ነው። እስከ ዛሬ አልነገርኩ ሊሆን ይችላል። እስከ ዛሬ አንተ በማየት እንኳን እንደ ታናሽ ወንድሜ እንኳን አይቴ ያልተረዳኸኝ ነው። አዎ በልጅነት አባትህ ነው ያመጣኝ። አንተ እንደምታስበው ግን ከአባትህ ጋር ምንም አይነት ሪሌሽን አልነበረኝም፣ ደግሞም የለኝም፣ አሁንም የለኝም። አንተ ግን በተሳሳተ መንገድ ነበር የተረዳኸው። ማርታ ይሄን ሁሉ እኮ ነገር በግልጽ ብትነግሪኝ እኔም ያለ እድሜ ቤት ተከራይቼ በስቃይ ባልኖርኩኝ። እንዴት ነው የምነግራችሁ? እንዴት ነው የምነግርህ? እስካሁን እኮ አንተ አልተረዳኸኝም እኮ እናቴ ናት የእንጀራ እናቴ ናት ብለህ ከመጠርጠር ውጭ እኮ የጠየቀኝ ምን አለ? ከሱ ውጭ ያሳይሽ ነገር አለ እንዴ ማርታ? ይኸውልሽ ያለውን ነገር በግልጽ ብትነግሪኝ እኔም ከዚህ ቤት ከመውጣ ለአባቴም ማስረድተ ነው እኮ የሚሻለውን ህይወት ላንቺም ለኛም ደግሞ ጥሩ ህይወት እንኖር ነበር። አንቺ ግን ያረግሽው በሌላ መንገድ ነው የተረዳሽው። ከኔ ጋር ሌላ ሪሌሽንሺፕ ውስጥ ለመግባት ወይም ደግሞ እኔን የሆነ ነገር ለማድረግ ከያሻቸው ሚስጥሮች ጋር በቃ ብዙ ነገር ነው። አሁን ሁሉም ነገር እኔ ድብልቅልቅ እያለብኝ ያሉ ትሰሚኛለሽ? እኔ ከእንግዲህ በኋላ የሚፈጠር ነገር የለም። እኔ አሁንም ቢሆን እነዚህ ሰዎች የህግ አካላት ናቸው። ያለውን ነገር ለነሱ አስረድቼ እኔ ራሴን ነፃ ለማውጣት ነው አሁንም ቢሆን የመጣሁት እንጂ እኔ ከአንቺ ጋር መጀመሪያም ነገር ይሻለው እኔ እንደ ልጅነቴ ልኖርበት እዚህ ቤት ባልኩኝ ነው ከአባቴ ቤት እንደወጣም ያረግሽኝ እንድገደድ እና ሌላ የማልፈልገው ህይወት ውስጥ እንድገባ ያረግሽኝ በአንቺ ምክንያት ነው ማርታ። ይህን ነገር መጀመሪያ ብትነግሪኝ እንደዚህ ነው ብለሽ ብታስረጅኝ ለእኔም ለአባቴም እኮ ግልጽ አድርገን ማስረዳት እንችል ነበር። አንቺ ግን የተረዳሽው በሌላ መንገድ ነው። ከኔ ጋር ሌላ ነገር ውስጥ ለመግባት ምናምን በጣም ማሰብ አልፈልግም። ያን ነገር ብቻ አላውቅም። አልተረዳኸኝም። አንተ እንደምታየው እኮ ነው የኔ ህይወት። እዚህ ቤት እኮ ነው ውሎዬ፣ እዚህ ቤት እኮ ነው አዳሬ። ታያለህ፣ ሱቅ እንኳን እንድወጣ ትፈቅዱልኛላችሁ እንዴ? አድምጠኝ። አባት እኮ እዚህ ቤት አመጣኝ። እያየህ እኮ ነው። ሰሚኛለሽ? እያየኸኝ እኮ ነው። አባቴን አትውቀሺ። በጣም ነው የምወቅሰው። አዎ ከአባቴ ተቀብሎ አመጣኝ እዚህ ቤት። ያው እስቲ ምን አይነት የተለየ ህይወት አለኝ? አንተ እንኳን ህፃን ልጅ እኮ አድገህ ወጥተህ ህይወት መስርተሃል። እኔ እኮ ከትላንት ጀምሮ እስካሁን የምኖረው ህይወት እንዴት አትረዳም? እኔም እኮ እንደ ሌሎች እህቶች እንደ ሌሎች ልጆች እኮ ህይወትን ያምረኛል። የአንተ አባትና አንተ ግን ልትረዱኝ አልቻላችሁ። ምን እስከምሆን ነው እዚህ ቤት የምትጠብቁኝ? ምን እስከምሆን? ከልጅነት አንተ እንኳን አድገህ ከዚህ ቤት ስትወጣ እኔ እኮ ያንተ ታላቅ እኮ ነኝ። መልሳ አባቴን አትውቀሽ ትለኛለህ እንዴ? ከዚህ በላይ ጨለማ ህይወት አለ እንዴ? ባስጠጋሽ አባቴ ያንቺን የተሻለ ህይወት ለመፍጠር በተንከራተተ ነው ይሄን ነገር ለአባቴ ለኔ የተሻለ ህይወት ማለት ማርታ ገበናችንን ለሰው ባንወጣ ጥሩ ነበር። ከተናገርሽ አይቀር ሁሉንም ነገር ተናግረሽ ዛሬ መጨረስ አለብን። ማቆ ነገር አለ ስትይ ነበረ። እኔን አይምሮዬን ስታስጨንቂ ነበረ። ማቀው ምነግር ነገር አለ እያልሽ ነው ሌላ ነገር ውስጥ እንድንገባ ስታደርጊ ነበረው። መናገር ያለብሽን እኔ አይደለሁም። አሁን እዚህ ጋር ያሉት ለእኔ ሳይሆን ለእነሱ ተናገሪ። እኔን ከዚህ ነገር ነፃ አውጪኝ። እኔ አይምሮዬን እያስጨነኩኝ መኖር አልፈልግም። ቤተሰቤን እፈልጋለሁ ብዬ በተንቀሳቀስኩ ቁጥር ሌላ ነገር ውስጥ መግባት አልፈልግም። ማርታ እባክሽ መናገር ያለብሽን ለእነሱ ተናገሪ። እኔ ምንም ማወቅ የምፈልገው ነገር የለም። እኔ እስከዛሬም ስኖር የነበረው አንቺ በቃ እንደ እናት ተንከባክበሽኛል፣ ብዙ ነገሮችን አድርገሽልኛል። አባቴ ሳይኖር እዚህ ቤት ከጨለማ ህይወት ውስጥ እንዳልኖር አድርገሽኛል ብዬ ነበር። አንቺ ግን የተረዳሽው በሌላ መንገድ ነው። ማርታ እባክሽ እኔ ምንም አይነት ነገር ውስጥ መግባት አልፈልግም። አሁንም ቤቴን አባቴን ጥዬ ሄድኩት። አንቺ ሌላ ነገር ባሰብሽ ቁጥር እኔ እዚህ ጋር ተሳስቼ አባቴ ሌላ ነገር ተቀይሞ ከአባቴ ጋር ሌላ ታሪክ ውስጥ እንድገባ ስላልፈለግኩ ነው። ሁሉን ነገር ችዬ በዚህ በኑሮ ውድነት የራሴን ቤት ተከራይቼ የወጣሁት አንቺ ትልቅ ነገር በቃ የማይሆን ነገር ውስጥ እያሰብኩኝ ከአንቺ ጋር የማይሆን ነገር እንደ እናት ያሰብኳት ሴት እንደ ሌላ ነገር እያሰበችኝ መኖር ስላልፈለግኩ ነው። እኔ ምንም መሆን አልፈልግም። መናገር አለብኝ የምትሆን ይዘሻል የምትሆን ይዣለሁ የምትሆን እኔ
ይዘሻል ብዬ ያሰብኩት ሚስጥር ለነሱ ተናገሪ። እኔ ሌላ ምንም ካንቺ ጋር የሚያገናኘን ነገር የለም ማርታ። ከህይወቴ ውጭ ምንም የተለየ ሚስጥር የለም። ይኸውልሽ ማርታ፣ አሁን ነገሮችን ከመጨቃጨቅ እንደዚህ አይነት ክርክር ከማምጣት በፊት ምናልባት ኤፍሬም እያለሽ ያለው ነገር ይኖራል፣ አንቺ ጋርም ደግሞ የተለየ እውነት ሊኖርሽ ይችላል እና ይህንን ነገር ደግሞ ግልጽ አድርገሽ ልትነግሪ ለእኔ ነገርሽ ነገር አለ በእርግጥ። ነገር ግን ከዛ በተጨማሪ ኤፍሬም በዚህ ልክ አንቺን ሊጫን እየሞከረ ያለው ሚስጥር አለኝ ስትይው ስለነበር ነው። ያንን ሚስጥር ማወቅ ደግሞ ለእኔም ለኤፍሬም አባት እንዲሁም ደግሞ ብዙ ሰዎች በዚህ ነገር ይድናሉ። ብዙ ሰዎች ወደ ጥሩ ህይወት እንዲመጡ ይሆናል። አንቺ ከተባበርሽን ህይወትሽ ምን አይነት አደጋ ላይ እንደሆነ ምን አይነት ብሶት እንዳለብሽ እያየሁ ነው የተረዳሁት። ነገር ግን ያ ብሶትሽ ብሶት ነው የእውነት ተበድላለች የሚለውን ነገርም ለማመን እንዲመች አንቺ ጋር ያሉትን እያንዳንዱነቶች እንግዲህ ከወድሽ አውጥተሽ መናገር መቻል አለብሽ። እኛም ለአንቺ መፍትሄ መስጠት የምንችለው እያንዳንዱ ነገር ግልጽ አድርገሽ ስትነግሪኝ ብቻ ነው። ተግባባን? እኔ ምንም የተለየ እሱ እንዳለው የተለየ የማውቀው ነገር የለም ከራሴ ህይወት ውጭ ምንም የተለየ። ማርታ ደብቅ ያለው ስትይ የነበረውን ነገር ሁሉ ተናገሪ። የማይሆን ከሆነ እኔ የማልፈልገው ነገር ውስጥ ልከቺ ነው። አይ ተረጋጋ። መጀመሪያ ኤፍሬም እንደዛ አይደለም እየሰማት ነው። መጀመሪያ ነገሮች እንደዛ መናገር ካለብሽ እያንዳንዱን ነገር መረጋጋት መቻል አለብሽ። እኔ በማላውቀው ነገር እየተጨነቅኩ ነው ያለሁት። እባክህ ቅድምም ነግሬያለሁ። እኔ በማላውቀው ነገር መጨነቅ አልፈልግም። ታናግራት እንደሆነ አናግራት። እያንዳንዱ አሁን መጠቀም ያለብን ኃይሎችም ተጠቅመህ ቢሆን እኔ ከዚህ ነገር ውስጥ ነፃ መጀመሪያ ስለኔ አሰራር አንተ አይደለም እንትን የምትለኝ። ከዛ በተጨማሪ ደግሞ ሰማኛለህ ኤፍሬም፣ እያንዳንዱን አሰራር የማውቀው እኔ ነኝ። ስለዚህ እያንዳንዱ ነገር ግልጽ አድርገህ መናገር መቻል አለብህ። ተግባባን? ስለዚህ እያንዳንዱ ነገር ተናገሪ ማለት ማርታ፣ እየሰማሽ ነው አይደለ? ኤፍሬም እንደዛ አይደለም የሚሆነው። መጀመሪያ ነገር ውስጥ መግባት አለብህ። መጀመሪያ ኤፍሬም ልቀቃት፣ እሷን ልቀቃት። ቆይ ልቀቃት፣ እንደዛ አይደለም። ካሜራማን ልቀቃት፣ አንተ ልቀቃት። ቆይ እንደዛ አይደለም። እባክህ ካሜራማን ትፈልኛለህ? ተረጋጉ። መጀመሪያ ሰውዬው ሰማኛለህ። አርፈህ ቁጭ በል። አንቺ ቁጭ በይ። ዝም በል። ቆይ ዝም በይ እባክህ። ካሜራውን አትፈልኝ። ዝም በይ እሺ። አንቺ በቃ መጫጫ መቻል